አንዳንድ የእስልምና ምሁራን ለእስልምና ህግጋት ቁርአን ብቻ በቂ ነው ሲሉ፣ ሌሎች ደግሞ ፈጣሪያችን አላህ መልእክተኛውን የላከው ለምን ሆነና አጢኡላህ ወአጢኡ ረሱል የተባለውስ ለምን ሆነና አጢኡላህ ሲባል ቁርአንን ሲሆን ወአጢኡ ረሱል ሲባል የረሱልን ሐዲስ ነው በማለት እንደ ማስረጃ አድርገው ያቀርባሉ። እነዚህንም ቁርአን ብቻ በቂ ነው የሚሉትንም አካላት እንደ ካፊር ሙሽሪክና የተለያዩ ታፔላዎችን ሲለጥፉላቸው እናያለን። እኔ ዛሬ የመጣሁት ቁርአን ብቻ በቂ ነው አይደለም ለማለት ሳይሆን የመጀመሪያው ሰው አላህ አውፍ ይበለውና ውዱና ምርጡ ኻቲመል አንቢያ የሆኑት ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ፊት ቀርቦ ቁሞ ቁርአን ብቻ በቂ ነው ያንተ ሐዲስ አያስፈልገንም ያለው ሁለተኛው የሙስሊሞች ኸሊፋ ዑመር ኢብኑል ኸጣብ ነው። ይህንንም የዑመር ኢብኑል ኸጣብ ንግግር ከሶሒህ ሙስሊም ከኢማም አሕመድና ሌሎች በርካታ መሳኒዶቻችንን እያጣቀስን ዛሬ አብረን ለመመልከት እንሞክራለን። በስተመጨረሻም ይህንን የዑመርን ንግግር አላህ በምን መልኩ ተቀበለው የሚለውን አብረን እናይና እነዚህ ቁርአን ብቻ በቂ ነው የሚሉት አካላት ልክ ናቸው፣ ልክ አይደሉም የሚለውን ለራሳችን እንወስናለን ማለት ነው። እስኪ አሁን ወደ ማስረጃዎቹ ጎራ እንበል ቢኢዝኒላህ። አሁን በምስሉ ላይ እንደምትመለከቱት ዘገባውን ያገኘሁት ከሶሒህ ሙስሊም ሐዲስ ቁጥር 4322 ላይ ነው። ከኢብን አባስ የተዘገበ ዘገባ ነው። ረሱላችን ወደ አኼራ ሊያልፉ ባሉ ጊዜ አሉ በቤት ውስጥ ዑመርን ጨምሮ በርካታ ሰዎች ነበሩ አሉ። ረሱላችንም እንዲህ አሉ፣ ሃሉመ አክቱብ ለኩም ኪታበን ላ ተድሉነ ባዕደሁ፣ ከኔ በኋላ እንዳትጠሙ ልትጠበቁበት የምትችሉ ነገር ልጻፍላችሁ እንዴ አሉ። በዚህን ጊዜ ዑመር ከረሱል አፍ ላይ ነጠቅ አድርጎ ፈቃለ ዑመር ኢነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቀድ ገለበ ዐለይሂ ልወጅዑ፣ ረሱላችን ህመማቸው በጣም በርትቶባቸዋል አለና፣ ልብ አድርጉ፣ ህመሙ አይደለም ያሳሰበው የሚናገሩት ነገር ነው ያሳሰበው። የሚናገሩት ነገር ምን እንደሆነም ጠንቅቀው ያውቀዋል ከዚህ በፊት ስለተናገሩት። አሁን ልጻፈው አሉ እንጂ አሁን ልጻፈው ያሉትን ጉዳይ ከዚህ በፊት ተናግረውታል። ምን እንደሆነ እንደሚያውቅ ወደ በኋላ የማቀርባቸውን ማስረጃዎች ኢንሻአላህ አብረን ስንመለከት ይገባቸዋል። አሁን በዚህን ጊዜ ዑመር ምን አለ? ህመማቸው በርትቶባቸዋል ብሎ ዝም አላለም። ምን አለ? ቤት ውስጥ ወደ ተሰበሰቡት ሰዎች እያየ ምን አለ ዑመር? ወዕንደኩሙል ቁርአን ሐስቡና ኪታቡላህ አለ። በመሃላችሁ ቁርአን አለ፣ የአላህ ኪታብ ይበቃናል። ይሄ አሁን ነቢያችን ልጻፍ የሚሉት ነገር አያስፈልገንም አለ። ልብ በሉ፣ ይሄን ነገር ሲናገር ዑመር ረሱላችን እዛው ናቸው ያሉት። እዛ ቤት ውስጥ ያሉት በጣም በርካታ ስለነበሩ አሁን በምስሉ ላይ እንደምትመለከቱት ከፊሎቹ ቀሪቡ የክቱብ ለኩም ረሱሉላህ፣ የሚፈልጉትን ነገር ይጻፉ እናምጣላቸው፣ አትጠሙበትን። ይኸው በምስሉ ላይ እንደምትመለከቱት ኪታበን ለን ተዲሉ ባዕደሁ፣ ከኔ በኋላ የማትጠሙበትን የሆነን ነገር ልጻፍላችሁ እያሉ እንዴት ነው አትጽፍልንም ብለን የምንከላከለው? ይምጣላቸው ብለው ተቃወሙ፣ ከፊሎቹ ማለት ነው ቤት ውስጥ የነበሩት። በዚህን ጊዜ ከፊሎቹ ከዑመር ጋር በመቆም ፈጽሞ ሊመጣላቸው አይገባም፣ አይሆንም ብለው አመፁ። ከፊሎቹ አረ ይምጣላቸው፣ እንዴት ረሱላችንን ትቃወማላችሁ አሉ። ልብ አድርጉ፣ የዚህ የረሱላችንን ቀውል ተቃዋሚ ዋና መሪው ጋንታ መሪው ዑመር ናቸው። በዚህን ጊዜ ይምጣ አይምጣ በሚለው ውርክብ ማለት ነው በጣም ጫጫታ በዛ ቤት ውስጥ። ልብ በሉ፣ ረሱላችን ፊት ነው ይሄ ሁላ ጫጫታው። የጫጫታው መንስኤው ዑመር ናቸው። ልብ በሉልኝ። በዚህን ጊዜ ምን አሉ? ቁሙ አሉ ረሱላችን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ፣ ውጡልኝ ከቤቴ ማንንም አልፈልግም፣ እንዴት ፊቴ እንደዚህ ትጨቃጨቃላችሁ አሉ። ታዲያ ኢብን አባስ ይህንን ቀን ባስታወሱ ቁጥር ወይኔ ኢነ ረዝየቱ የውመ ረዝያ፣ ያቺ የውርደታችን ቀን እያሉ ሁል ቀን ያማቸው ነበር ይላሉ። በዚሁ በሶሒህ ሙስሊም በ4321 ሐዲስ ቁጥር ላይ እቱኒ ቢልከቲፊ ወደዋት፣ ወረቀትና እስክሪብቶ አምጡልኝ፣ አክቱቡ ለኩም ኪታበን ለን ተዲሉ ባዕደሁ አበዳ፣ ከኔ በኋላ የማትጠሙበትን ነገር የሆነን ልጻፍላችሁ ሲሉ፣ ፈቁሉ ቤት ውስጥ የነበሩ ሰዎች እንዲህ አሉ፣ ኢነ ረሱለላሂ ሰለላሁ ዐለይሂ ወአሊህ
ልብ ብላችሁችን ቃል ያዙልኝ። ያህጁር አይምሮውን የሳተ ሰው እንደማለት ነው፣ ያበደ እንደማለት ነው። አላሁ ሙስተዓን። እኔ እንደው ግዴታ መተርጎም ስላለብኝ እንጂ ወላሂ የሚከብድ ቃል ነው። በነገራችን ላይ ይህንን ያህጁር ያለውን ቃል የተናገረው ዑመር ነው። ኢንሻአላህ ካሁን በኋላ የምናያቸው ማስረጃዎችን ስሙን እዛ ጋር ስም ስለተጠቀሰ ነው፣ ዑመር ስለተባለ ነው የቅድሙ ሐዲስ ላይ ህመሙ በርትቶባቸዋል በሚል የመጣው። እዚህ ጋር ስም ስላልተጠቀሰ ያህጁር አለ። ካሁን በኋላ በምናያቸው ማስረጃዎች በአጠቃላይ ከነሱም ዑመር ነው ብለው ያህጁር ያለው እየዘላበደ ነው። ረሱላችንን ነው። ልብ በሉ። አይምሮውን ስቷል፣ አብዷል። እንዳታመጡለት ምንም ነገር የሚያዘውን ነገር ያለው ዑመር ነው በሚል አስፍረውት እናገኛለን። አላሁ ሙስተዓን። ይገባኛል። አሁን እኔን የዑመርን ስም እንደዚህ ረዲየላሁ አንሁ ምናምን ስላላልኩኝ ኔጌቲቭ አድርጋችሁ ወይንም እንደ ሻዕር ትቆጥሩኝ ትችላላችሁ። እዚህ ጋር ልብ ማለት ያለባችሁ እናንተም ያስጨነቃችሁ የዑመር ጉዳይ እንጂ የረሱላችን ክብር አይደለም። እቺን ልብ እንድትሉልኝ ይፈልጋለሁ። እዚህ ጋር አሁን ሌላ ቦታ ስናገር ዑመር ረዲየላሁ አንሁ ምናምን እያልኩ ነው የምናገረው። እዚህ ጋር ግን የረሱላችን ክብር የተነካበት ቦታ ነው። ረዲየላሁ አንሁ አይደለም እዚህ ጋር መባል ያለበት። ከተባለም አላህ ይዘንላቸው ነው መባል ያለበት። እና እስኪ ወደሚቀጥሉት ወደ ኢማም አሕመድና ሌሎች መሳኒዶቻችን በዚህን ጉዳይ ላይ ያሰፈሩትን አብረን እንመልከት። ሙስነድ አሕመድ ብን ሐንበል الجزء الثالث الحديث إسناده صحيح صفحة 416 عن سعيد بن جبير عن ابن عباس قال يوم الخميس وما يوم الخميس ثم نظرت إلى دموعه على خديه تحدر كأنها نظام اللؤلؤ قال رسول الله صلى الله عليه وآله وسلم ائتوني باللوح والدوات أو الكتف أكتب لكم كتابا لا تضلوا بعده أبدا. እንዳያችሁም በዚህ በኢማም አሕመድ ብን ሐንበል ዘገባም ረሱላችን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከሳቸው በኋላ የማትጠሙበትን የሆነን ነገር ልጻፍላችሁ ማለታቸውን፣ ሰዎቹም ቃሉ ረሱላላህ ያህጁር ብለው ያው ቃሉን መድገም አልፈልግም መጥፎ ቃል ስለሆነ ማለት እንኳን ለረሱላችን አይደለም አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ለምናውቀው ተራ ሰው እንኳን መባል የሌለበት ቃል ነው። እስኪ ይህንን የግብፅ ሸህ ይህንን ሐዲስ አስመልክቶ የተናገረውን አብረን እንመልከት። عند موته قبل الموت قال ائتوني بكتاب اكتب لكم كتابا لن تضلوا بعده ابدا. لما خلاص عايز يكتب وصيته مع ان الوصيه موجوده. سيدنا عمر ومن معه قالوا يعني يا رسول الله حسبنا كتاب الله. ከዚህ በፊት በሶሒህ ሙስሊምና በኢማም አሕመድ ላይ ያቀረብኩላችሁን ዘገባ ነው ይህም ሰው የተናገረው። እስኪ ሌሎቹን ማስረጃዎች ደግሞ አብረን እንመልከት። نسيم الرياض للخفاج المصري الجزء الأول صفحة 411 في الأحاديث الصحيحة من أن النبي صلى الله عليه وسلم قال في مرضه ائتوني بدوات أكتب لكم كتابا لا تضلون به من بعدي. በዚህም ኪታብ እንዳያችሁት ግብፃዊው አልኸፋዲ ነሲሙ ሪያድ በተሰኘው መጽሐፋቸው ላይ ረሱላችን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ሶሒህ በሆነ ዘገባ በጠና በታመሙ ጊዜ ወረቀትና እስክሪብቶ አቅርቡልኝ አሉ። ከኔ በኋላ የማትጠሙበት የሆነን ነገር እንድጽፍላችሁ። በዚህን ጊዜ ሁለተኛው የሙስሊሞች ኸሊፋ ዑመር ምን አለ? قال عمر إن الرجل ليهجر. قال عمر إن الرجل ليهجر حسبنا كتاب الله. ولغط الناس فقال اخرجوا عني لا ينبغي التنازع لدي. እንዳያችሁት ዑመር ኢብኑል ኸጣብ ምን አለ? ይህ ሰው አለ ትንሽ ቀለል አድርገው እንደው ቃሉ ስለሚከብድ አላሁመ እስትር ወላሂ በጣም ነው የሚከብደው። አይምሮውን ስቷል። እንደው በእኔና በእናንተ አድርጌ ላስበውና እየዘላበደ ነው። ይህ ሰው የሚናገረውን አያቅም። ምንም ነገር የሚያዛችሁን ነገር እንዳትፈጽሙ፣ እንዳታመጡለት፣ ምንም የሚጻፍ ነገር አያስፈልገንም ብሎ ከለከለ። ልብ አድርጉ። በመከልከል ብቻም አይደለም የቆመው። ሐስቡና ኪታቡላህ የአላህ መጽሐፍ ይበቃናል፣ ያንተ ኑዛዜ ምናምን የሚባል ነገር የሚጻፍ የሚሆን የሚነገር አያስፈልገንም አለ። በዚህን ጊዜ ረሱላችን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ምን አሉ? ውጡልኝ ከቤቴ፣ እኔ ፊት እንዲህ አይነት ጭቅጭቅና ንዝንዝ ማድረግ ከቶ ድምፃችሁን ማውጣት አይጠበቅባችሁም ነበር።
እንዲህ በጩኸት ፊት ለፊቴ እንዳታመጡ እናመጣለን፣ እንዳታመጡ አላሁም ሙስተዓን አላሁም መስቱር። ለዚህ ሁሉ መንስኤው ማን ነው ከተባለ ዑመር ነው መልሱ። እሱ እንዳታመጡ ብሎ ባይከለክል ኑሮ ቤት ውስጥ የነበረው ጀማዓ እናመጣለን አናመጣም በሚል ንዝንዝና ጭቅጭቅ ውስጥ ባልተገባ ረሱላችንም ላይ ህመምን ባልጨመረባቸው ነበር። مجموعة رسائل للغزالي صفحة 483 يقول: وأجمع الجماهير على متن الحديث من خطبته في يوم غدير خم باتفاق الجميع، وهو يقول: من كنت مولاه فعلي مولاه. فقال عمر: بخ بخ يا أبا الحسن، لقد أصبحت مولاي ومولى كل مولى. فهذا تسليم ورضا وتحكيم. ثم بعد هذا غلب الهوى لحب الرياسة. ታላቁ ዓሊም አልገዛሊም መጅሙዓቱ ሪሳላ በሚለው ኪታባቸው ላይ ምርጡና ውዱ የአላህ መልእክተኛ የሆኑት ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ገዲር ኹም ላይ ባደረጉት ኹጥባ አሉ መን ኩንቱ መውላህ ፈዓልዩ መውላህ፣ እኔ አለቃው የሆንኩት ሁሉ ከኔ በኋላም ዓልይ ነው አለቃው ብለው ቃል ኪዳን በሶሃቦች ሁሉ ላይ ባሰሩ ጊዜ አሉ መጀመሪያው ሰው ወደ ዓልይ መጥቶ እንኳን ደስ ያለህ መልእክት ያቀረበው ዑመር ነበር። እንኳን ደስ ያለህ የኔም የመላው ሙስሊሞች አለቃ በመሆንህ ብሎ መጀመሪያ ሰው የሙስሊሙን የመጀመሪያ ስንጀምር ፕሮግራማችንን ነግሬያችኋለሁ። ረሱላችን ምን ሊያጽፉ እንደፈለጉ ዑመር ያቅ ነበር አላልኳችሁም? እቺ ናት ጉዳዩዋ። ይኸው በኪታቡ ላይ እንዳያችሁት እንግዲህ ሁለተኛው የሙስሊሞች ኸሊፋ የሆኑት ዑመር ኢብኑል ኸጣብ ያንን በረሱላችን ፊት የገቡትን ቃል ኪዳን ነፍስያና የስልጣን ጥማት አሸንፏቸው ቃል ኪዳናቸውን አፈረሱ ይላል። በጣም የሚገርማቸው ይህን ጉዳይ ሁለተኛው የሙስሊሞች ኸሊፋ ዑመር ኢብኑል ኸጣብ ኸሊፋ በነበሩ ሰዓት አንስተው የዛኔ ነቢዩ መሐመድ ምን ሊያጽፉ እንደሆነ ስለገባኝ ቶሎ ብዬ እንዳይመጣላቸው በቤት ውስጥ የነበረው ሰው ሁሉ ምንም ነገር የሚያዟቸውን እንዳያቀርቡላቸው የከለከልኩት ሆን ብዬ ነው። ለምን ቢባል የዛን ሰዓት የዓሊን ኸሊፋነት በኑዛዜ ደረጃ ተጽፎ ቢሆን ኑሮ እኛ ለምናደርገው የመፈንቅለ ኺላፋ ሁኔታ ከባድ ይሆንብን ነበር ብለው ተናግረዋል በአንደበታቸው። إلى أن يقول: ولما مات رسول الله قال قبل وفاته: أتوني بدوات لأزيل لكم إشكال الأمر وأذكر من المستحق لها بعدي. قال عمر: دعوا الرجل فإنه لا يهجر. ቀጠል አድርጎም ምን አለ? ረሱላችን ወደ አኼራ ከማለፋቸው ከቀናት በፊት ልብ አድርጉ፣ ሰኞ ቀን ነው ወደ አኼራ ያለፉት። ይህ ጉዳይ ሐሙስ ቀን ነው የተፈጸመው እና ምን አሉ? ከኔ በኋላ በእናንተ ላይ ኃላፊ የመሆን ባለቤት የሆነውን ሰው ወይንም ባለ ሐቁን ሰው ልጻፍላችሁ። እዛ ጋር የማትጠሙበት ነው። የማንጠሙበት ምን አይነት ሰው መሆን አለበት? እሳቸውን ወክሎ የሚመራ ሰው መሆን አለበት። እናም ምን አሉ በግልጽ ከኔ በኋላ እናንተን ለመምራት በኃላፊነት ብቁ የሆነውን ሰው ልጻፍላችሁ ማን እንደሆነ ወስያውን ተናግረውታል። ሐጀተል ወዳዕ ላይ ገዲር ኹም ላይ ልብ አድርጉ፣ ቅድም ያየ ነው ማለት ነው። ዓልይ በሳቸው ቦታ ህዝቡን እንደሚመራ ማለት ነው። እዚህ ጋር ግን በወስያ ደረጃ በጽሁፍ ለማስፈር ነው። እዛ ጋር በቃል ነው፣ እዚህ ጋር በጽሁፍ ነው። ታዲያ ዑመር ምን አለ? ያው በምስሉም ላይ ኪታቡ እንዳያችሁት አሁን ይህ ሰው ለየህጁር አረበኛውን ብጠቀሙ ይሻላል ትንሽ ወላሂ ራሳቸው ብቻ ምን ብዬ ያው ለረሱል ለኔና ለናንተ ላድርገው ይህ ሰው እየዘላበደ ነው የሚለውን አያውቅም። አንድም ሰው ወረቀትና እስክሪፕቶ እንዳያመጣ ብሎ ለከለ። በጥቅሉ ቁርአን ይበቃናል፣ ያንተ ንግግር፣ ያንተ ወስያ፣ ያንተ ሐዲስ ምናምን ጅንጃንካ የሚባል ነገር አያስፈልገንም አለ ይላል። ይህን ያለው ዑመር ረሱላችን ፊት ቀርቦ ነው። ልብ በሉልኝ። ይህን የዑመርን ንግግር በአላህ ኪታብ ስንመዝነው ፈጣሪያችን አላህ ምን አለን? አጢኡላህ ወአጢኡ ረሱል፣ አላህና መልእክተኛውን ታዘዙ አለን። በሌላም የቁርአን አንቀጽ ማ አታኩም ረሱል ፈኹዙህ ወማ ነሃኩም አንሁ ፈንተሁ፣ መልእክተኛው ያመጣላችሁን ያዙ፣
ያዘዛችሁን ታዘዙ፣ የከለከላችሁን ተከልከሉ አለ። ሌላም የቁርአን አንቀጽ ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺየረቱ ሚን አምሪሂም ወመን ያዕሲላህ ወረሱለሁ ፈቀድ ضለ ضላለን ሙቢና። አላህና መልእክተኛው አንድን ነገር በፈረዱ ወይንም ባዘዙ ጊዜ ለምእምናን ምንም አይነት ምርጫ ሊኖራቸው አይገባም ይላል። የአላህና የመልእክተኛውንም ትእዛዝ የጣሰ ሰው ግልጽ የሆነን መሳሳት በእርግጥ ተሳሳተ ይላል። እናም ሁለተኛው የሙስሊሞች ኸሊፋ የነበሩት ዑመር ኢብኑል ኸጣብ ረሱላችን ወደ አኼራ ለማለፍ አፋፍ ላይ በነበሩበት ጊዜ ለአንድ ተራ ሰው እንኳን የማይገባን ቃላት ተጠቅመው ያንተ ቀውል፣ ያንተ ኑዛዜ፣ ያንተ ሐዲስ አያስፈልገንም፣ የአላህ ኪታብ በመሃላችን ስላለ በሱ እንብቃቃለን ብለው መመለሳቸው ትልቅ ወንጀል ነው። አላህ እንዲምራቸው ከኛ የሚጠበቀው ዱዓ ነው። ነገሩን ጠቅለል ሳደርገው አንድ ሰው ቁርአን ብቻ ይበቃናል በማለቱ አንተ ሙሽሪክ፣ አንተ ካፊር ልንለው ከቻል ወይንም የጀሃነም ነው ይሄ ሰው ብለን ለመፍረድ ከቻልን የመጀመሪያው ቁርአን ብቻ በቂያችን ነው ያለው ሰው ሁለተኛው የሙስሊሞች ኸሊፋ ዑመር ኢብኑል ኸጣብ መሆኑን እንድታውቁ። ዛሬ ላይ ላሉ ሰዎች ላይ የምትፈርዱት ፍርድ በአጠቃላይ ለሁለተኛው የሙስሊሞች ኸሊፋ ለነበረው ለዑመር ኢብኑል ኸጣብ ፍርዱ እንደሚደርሰው እንዳትዘነጉ። እዚህ ጋር አንድ ነገር ልብ እንድንል ግድ ይለናል። ረሱልና የረሱል ሐዲስ ልዩነት አላቸው። ረሱላችንን አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ በሐያት አግኝቶ አልከተልም፣ ትእዛዛቸውን አልፈጽምም ያለ ሰው አላህን ትእዛዙን አልቀበልም እንዳለ ነው የሚቆጠረው። ዛሬ ላይ ግን እኛ ጋር ያለ ሰው፣ በእኛ ዘመን ያለ ሰው ረሱላችንን አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ አላገኘም። ሐዲሶቹ ደግሞ ሷሂህ ضعيፎቹ ተደባልቀዋል፣ መለየት አይቻልም። በአንድ ነገር ግን እንደ መለያ ማስቀመጥ እንችላለን። ማንኛውም ሐዲስ ከቁርአን ጋር ማች ሆኖ ከተገኘ በዚህ መመዘኛ ብቻ ሊያልፍና ልንቀበለው እንችላለን። በቁርአን መመዘኛ ከወደቀ የረሱል አይደለም በሚል ልንይዘው እንችላለን። ፈጣሪያችን አላህ በሱረቱል ጃሲያ ቁጥር 6 ላይ ምን ይላል? ቲልከ አያቱላህ ነትሉሃ ዐለይከ ቢልሐቅ ፈቢአይ ሐዲስ ባዕደላሂ ወአያቲሂ ዩእሚኑን ይላል። በዚህ የቁርአን አንቀጽ ሐዲስ ብሎ የጠራው ራሱ ቁርአንን ነው የሚያጅባችሁ። ሌላው ደግሞ በሌላ የቁርአን አንቀጽ ፈጣሪያችን አላህ ነገ የውመል ቂያማ ረሱላችን እኛን ምን ብለው እንደሚከሱን ሲነግረን ምን አለን? ሱረቱል ፉርቃን ቁጥር 30 ላይ ወቃለ ረሱል ያ ረብ ኢነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁራ፣ እኒህ ህዝቦቼ ቁርአንን እንደተተወ እንደማያስፈልግ እንደማይጠቅም አድርገው ወደ ጎናሽ ቀንጥረው ጣሉት፣ ረሱት ብለው ነው የውመል ቂያማ ነቢያችሁ የሚከሰን እያለን ነው። እዚህ ጋር ልብ ያለው ልብ ይበል እላለሁኝ። ያ ቀን ሳይመጣ እኔም በተናገርኩት እናንተም በሰማችሁት የምንጠቀም አላህ ያድርገን እላለሁ። በሌላ ፕሮግራም እስከምንገናኝ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ። አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ።